ማን ነው አሁን በዚህ በረዶ በተሞላበት ሳፋ ውስጥ ተቀምጦ 1000 ብር የሚወስድ? አንተ ትሞክራለህ? በተቀመጥክበት ሰዓት ልክ ገንዘቡ ይጨምራል። ልጅ በጭራሽ እንደዚህ አያደርግም። የሚገርም ነው። ያስ 1000 ብር ጓደኛዬ ለ1000 ብር ብለህ ለገንዘብ ብለህ ምንድን ያደረገው? የኔ ልጅ ገንዘብ እኮ ጠፊ ነገር ነው። እባክህ አሁን ደግሞ ለ1 ሰዓት መቀመጥ ከቻልክ 10000 ብር ታገኛለህ። በሰዎች ፊት ነው ወረድከኝ። በሰዎች ፊት ነው ክብሬን ያጣሁት። የኔ ልጅ አባትን ቀልብ አትስበረው እባክህ። ተነስ። አሁን ያበልክ ነው። ምንድነው እዚህ ተራ ነገር ላይ ተቀምጠ? ኧረ በእናትህ ተነስ። አሁን ለ2 ሰዓት ብቻ መቆየት ከቻልክ 100,000 ብር ታገኛለህ። 100,000? አሁን ስለ ገንዘብ አይደለም። ተነስ። 100,000 ብር ይቅርብ ልጄ፣ ተነስ። አሁን ለ3 ሰዓት ብቻ መቀመጥ ከቻልክ 500,000 ብር ታገኛለህ። እስካሁን አልተረዳሁም ነበር ልጄ። ስራህን ተመልከት። ምንም አልተሳሳትክም። በል እቺ ልብ ያለችው ናት፣ ጠጣባት። ምንም ቢፈጠር ሁልጊዜም ከጎን ነኝ ጓደኛዬ። ለ5 ሰዓታት መቀመጥ ከቻልክ 1 ሚሊዮን ብር ታገኛለህ። የኔ ልጅ አኮራኝ። ቆሮብህ። ተመልከቱልኝ ብቻ የኔን ጀግና ልጅ፣ የኔ ምርጡ ጓደኛ። ስማ፣ የብዙ ዱርዬዎች አባት ነኝ። ቅንድቤ ነው በድንጋይ ነው ያለቀው። አይኔ ሊጠፋ ነበር። ይሄ 4 እና 9 የተዘፈነው እኔ ሱቅ በር ላይ ነው። እኔ የሰራሁት ሪንግ ነው። ዩት ብራንድ ቦንዳ ይላል ከጀርባው። የጫማ ቤት ነው። ቶርሽን ጫማ ነው የምሸጠው። ጓደኞቼ፣ እህቶቼ፣ ቤተሰቦቼ 4-5 ሪል ስቴት አላቸው። ውጭ ሀገር ነው የሚኖሩት ወላ ሁሉ። እኔ ግን በዱርዬነት ዓለም ላይ ስላሳለፍኩኝ ማለት ነው ስቲል ቶርሽን ነው የምሸጠው። ስማ፣ በአግባቡ ትምህርቴን ተምሬያለሁ። እስከ ዶክትሬት ድረስ ደርሻለሁ። ግን የትኛውም ህይወት እንዳልጠቀመኝ ነው የምነግርህ። ማረሚያ ቤት ከቅሊንጦ እስከ ቃሊቲ እስከ ሸዋሮቢት 11 ክፍለ ከተማ ላይ አዲስ አበባ ላይ ተሰራያለሁ። ወደ 14 ክስ ተሰጥቶኛል በህይወት ዘመኔ። ነፍስ ማጥፋት፣ ግድያ፣ የኃይሌ ጋርመንትን ልጅ ራሱ ለመግደል ሞክራል ተብዬ ታስሬያለሁ። አልጠቀመኝም አባዬ። ና ስፓቴን፣ ሁለተኛው ስፓቴ አራብሳ ጨርቆስ አደባባይ ወደ ኡራኤል መሄጃ የመጀመሪያ ዞሮ መመለሻ ላይ ይሄንኑ አሁን የምታዩትን ሪንግና ባስኬትቦል እዛ ተሰቅላለች። ኑ እዛ ጋር በጣም ብዙ ዱርዬ ነው ያለው። ለመሰለ የዱርዬዎች አባት ስለሆንኩኝ። ስማ፣ የአራዳ ልጅ ማለት ምን ማለት እንደሆነ ታውቃለህ? አባትና እናት ናቸው አራዳዎች አንተን ለዚህ ያበቁ እንጂ አንተ አይደለም አራዳ። አራዳ ልጅ ማለት ወላጆቹ እንጂ ልጅየው አይደለም። አንተ ምንድነው የምትባለው? ማረሚያ ቤት ያሉ ልጆች ምን እንደሚሉ ታውቃለህ? አራዳዎች ነን ይላል። የአራዳ ልጅ ነን ይላል። አራዳው ውጪ ነው ያለው ወይንስ የታሰረው ነው? ጓደኞቼ አብዛኛዎቹ በዛ ላይፍ ያለፍኩት በዝርፊያ ላይፍ ላይ ያለፍኳቸው ጓደኞቼ እንዳለ 18 ዓመት 15 ዓመት ተፈርዶባቸው አሁን ገና 5 እና 6 ዓመት ዳገት ይቀራቸዋል። ዱባይ ላይ ሄደው ሁሉ የታሰሩ አሉ። ኳታር ላይ የታሰሩ አሉ። ስማ፣ እኔ ህይወቴን መቀየር ነበረብኝ ግን አልቀየርኩም። አሁን ግን እግዚአብሔር ይመስገን መካሪ ለመሆን በቅቻለሁ። የምትሰማኝ ከሆነ ስማኝ። የእርድና ቋንቋ እንደዚህ ከሆነ በአፍንጫዬ ይውጣ። እድል ቢሰጠኝና ጊዜ ወደ ኋላ ቢቆጥርልኝ ኖሮ እኔ በእርድና ላይፍ ባላለፍኩ ነበር፣ ፓራ በነበርኩ ነበር። ጭንቅላቴ ነው በፍንከት ያበደ ነው። ሐሙስ ትኩል ትዝ የሚላችሁ ከሆነ ወሎ ሰፈር አይቤክስ ትዝ የሚላችሁ ከሆነ አርብ ኖቭል ወሎ ሰፈር 24 ገርጂ 23 ቀበሌ ቦሌ ክፍለ ከተማ ያሸበርን ቆንጆ ዱርዬዎች ነበር። ትንሽ ከፍ ስንል ደግሞ ቆንጆ ሌባ ግሩፕ ጋር ተቀላቅዬ አዲስ አበባን በክፍለ ከተማ ደረጃ ማሸበር ቆንጆ ዱርዬ ነበር። ብር እንደዚህ ክለብ ላይ ምረጭ ነበርኩኝ። በጣም ታዋቂ ነኝ። በጣም ጎበዝ ነኝ። ሲያዩኝ ዲያስፖራ መስላለሁ። ቆንጆ ዱርዬ ነበርኩ። ነገር ግን እርድና ማለት ከሄድክበት መንገድ መመለስ መቻል ነው እንጂ በዛው መቀጠል አይደለም። ታዳምጠኛለህ? አራዳ ከሆንክ ና ልምከርህ፣ ፍቅር ላስተምርህ። አራዳ ፍቅር ነው። አዲስ አበባ ልጅ ፍቅር ነው እንጂ በግሩፕ የሚጣላ አይደለም። ለማንኛውም አዝናለሁ። የአዲስ አበባ ልጆች እንዳለ
ፌል አድርገን ወድቀን እንዳለ የገጠር ልጅና የክፍለ ሀገር ልጆች ናቸው መጥተው አዲስ አበባ ላይ ከኛ የተሻለ መኪና፣ ከኛ የተሻለ ቤት፣ ከኛ የተሻለ ላይፍን የሚኖሩት። እኛ ሀገር ሁሉ ጊዜ ቁልቁል ነን። የአዲስ አበባ ልጅ እስቲ ምን ያለው አለ እስቲ ንገረኝ። በጣት የሚቆጠር ነው እንጂ አብዛኛው በስደት ላይ ነው ያለው። እኛ ግን አሁንም መሀል ዳር ብለን እንጣላለን። ማረሚያ ቤት ውስጥ ራሱ አለ ሸዋሮቢት መሀል ዳር፣ ቃሊቲ መሀል ዳር፣ ዞን 3 ዞን 6 መሀል ዳር እያሉ የሚፈታፈቱት። ጓደኛዬ ወገቡን ተሰብሮ ከጣራ ላይ ጥለውት ሽባ ሆኗል። 18 ዓመት ፍርደኛ ነው። ዞን 3 አሁን አባ ኮራድ ነው ምናምን ገብቷል። ፍረዱ እንግዲህ። ይሄ ነው እርድና ማለት። መጨረሻ ላይ መብሰልህ አይቀርም። እስከ በሰልክ ድረስ የዛን ጊዜ ቆጫል፣ ያሳለፍከው ጊዜ ቆጫል። እኔ በጣም ነው የምጸጸተው። አሁን የብዙዎች አባት ነው፣ የብዙ ዱርዬ አባት ነው፣ ብዙ መካሪ ነው። መጥተው የሚማከሩት ጋር ይላሉ ምን ብናረግ ይሻላል? ለብዙዎች እርዳታ እሰጣለሁ። ኑ እስቲ እንመካከል። የአራዳ ልጆች አራዳ ከሆናችሁ ኑ እስቲ እንመካከል፣ ነገሮችን እናስተካከል። ልርዳችሁንም ባቅሜ፣ በእውቀት ልርዳችሁ፣ ገንዘብ ባይኖረኝ በፍቅር ላሳያችሁ ፍቅር ማን ማለት እንደሆነ። ይህን የምታዩ ሰዎች የምትሉትን በሉ እስቲ። እዛው ጠብቀኝ፣ 5 ደቂቃ ደርሻለሁ። እሺ ሄዷል ቢያት። ምን እያደረግሽ ነው? ልጅቷን አስቀምጫት እንጂ እጄ ላይ ለምዳ ካላቀፍኳት ሻትል አምጫት፣ እኔ ራሴ እዛታለሁ። ምን እያደረግሽ ነው? ልብሶቹን ሰብስቤ አንድ ላይ በባልዲ ላጥባቸው። በባልዲ ማጠቡን ትተሽው በልብስ ማጠቢያ ጠቢያቸው። በእጅ ስታጥቢያቸው በጣም ይጸዳል ስላልሽኝ እኮ የምልሽን አትሰሚኝ ማለት ነው? እኔ ያልኩሽን ብቻ አድርጊ። ስሚኝ፣ ከዚህ በኋላ ጧጧ መውጣቱን ትተሽው ከሳከሳ ብቻ ውጪ። ደግሞ ነገ ደሞዝሽን መውሰድ ትችያለሽ። ክፍት ነው። አቤት፣ ምን ፈልገሽ ነው? ለስራማ ቤት ጠርታኝ ነው። እሷ አይለችም። መጣች፣ አስገቢያት። ከነገ ጀምሮ ስራሽ መስራት ትጀምሪያለሽ። አዎ፣ ግን እኔስ ከዚህ በኋላ አንቺ መስራት አስፈላጊ አይደለም። አንቺ እኮ እርጉዝ ነሽ። ችግር የለውም፣ መስራት አያቅተኝም። የዚህ ቤት ስራ ቀላል ነው። ልብስ ታጥቢያለሽ፣ ህፃኗን ትንከባከቢያለሽ፣ ቤቱን ታጽጃለሽ። በቃ ግን ለስንት ሰው ነው ምግብ የምሰራው? ምግብ መስራት አይጠበቅብሽም። እኔና ዝናሽ እንሰራዋለን። ምግብ በመስራት ታግዥኛለሽ አይደል?